ናፍቆት የሚል ግጥም ላቀርብላችሁ ነው። እንግዲህ ያው በዚህ ግጥም ምክንያት የገባኝ ነገር ሁላችንም አንድ አይነት ወይም እኩል ስደተኛ እንዳልሆንን ነው። ምክንያቱም አንድ ዲሲ አካባቢ የሚኖር ጓደኛዬ እውነትም አንቺ ውጭ ሀገር ነው የምትኖሪው ብሎኛል እና ኤሊ አካባቢ ኮሚኒቲ ጠንካራ እንደሆነ ይሄንን መድረክ በቋሚነት እየደገፋችሁ እየመጣችሁ እኛም ደጋግመን እንድንመጣ ስላደረጋችሁ ጠንካራ እንደሆናችሁ ምስክር ስለሆነ ይሄን ስሜት ተጋሩት እንደሆነ አላውቅም። ግን እንኳን ደገፋችሁት እንኳን መጣችሁ እንኳን እኛም መጣን። ናፍቆት ይሄ የኔ የሚኒሶታ ናፍቆት ነው። በሰው ሀገር ባለ የመኖሪያ ቤቴ በቀኝ በኩል ያለች ነጭ ጎረቤቴ 5 አመት ኖረን ሰላም ብላኛለች ምናልባት 2 ጉንጮቼን አጣብቀው ሲስሙኝ የኖሩ እያገላበጡ ይዞራሉ ባይኔ ማማበለጡ ጓዳቸው ገብቼ ከድስት ወጥ የቀዳሁ ከመረቅ መረቁ ያሳደጉኝ እናት ናፈቁኝ አሰጌ እትዬ ደመቁ በብዙ ጣውረድ ከፍ ዝቅ ያለ ሆዱን ለሚብሰው ይሄ ምን ተብሎ ይነገራል ሰው እንዳልተወው ደግሞ አንድ ቀን አይደለም እንደ ዘበታለ የሆነ አጋጣሚ ትናንት ዛሬ ነገ ድጋሚ በየቀኑ ጠዋት በእያንዳንዱ ቀትር በየለቱ ማታ ፊት ለፊት ተያይቶ እንዴት ብሎ ያልፋል ሰው ያለ ሰላምታ ምን በቀድ ብትኖር ሰው ለሰው መድኃኒት አናስፈልጋትም ምግቧን ሰርታ ልትሄድ የቸኮለች ለታ ጨዋ ያልቅባትም የሆነ ቀለሊት ያቀማጠለችው ውሻ ያምባትም እኔስ ድንገተኛ እንግዳ ቢመጣ ስኳር ቢያስፈልገኝ ልጆቼ ቢያለቅሱ ሮጣም አትመጣ ሲላት ሃይ ትልና መልሴን አትጠብቅ ዝም ስላት ፈገግ ስል ጥርቅም ምን አይነት ዓለም ነው ምን አይነት ባህል ነው እንዴት ያለ ነገር ደህና ነሽ ልበላት ወይስ ትለኝ ይሆን ኖርኩኝ ስደናገር እንደው በቀኙላ ብትመልስልኝም ውሎዋ ተባርኮ አምገድ እንደው እንጂ እግዚአብሔር ይመስገን አትለኝም እኮ ስንት ችግር ኖሮ ሆዱ ለሚብሰው ይሄ ምን ተብሎ ይነገራል ሰው ደሞ አልተወው ነገር ወጥቶ መግባት አይቀር የጎረቤት ናፍቆት የሰው ሰላምታ ጦት እየወዘወዘው ነፍሴን አብሰልስሎ ስጋዬን ጨረሰው አወይ የሰው ሀገር አንድ ደግነቱ ገላ መታጠቢያ የውሃው ሙቀቱ ከፍልም ባይጋ ሰቀቀኔን ያጥባል በየለተለቱ መራቅ ነው ያሳሳኝ አመሌን ይነሳኝ የራስ ሰው ያገር ሰው የእግዚአብሔር ሰላምታ ደናደርሽ ደናደር በጠዋት በማታ መራቅ ነው ያሳሳኝ ናፍቆት ነው ያከሳኝ። ገጣሚ ሜሮን ጌትነትን አመስግኑልኝ ባካችሁ። አጠገባችሁ ያሉ ሰዎችን ማመስገን እንዳረሱ እጃችሁ ላይ ሲሆኑ እንዳይቀሉባችሁ ያጣናቸው ቀን ስለሚከብድብን ማለት ነውና አመስግኗቸው ሚስቶቻችሁን ባሎቻችሁ አይባልም ባል ነው ሚስት አንድ ባል ሚስትን ማለት እንደዚህ ወንድም እህት ምናምን መመሰጋገን ጥሩ ነውና ስለዚህ እኔም ቀደም ብዬ ጀምሬላችኋለሁ እግዚአብሔር እየረዳኝ የቆምኩ ሰው ነኝ እዚህ ጋር እናንተ ጋር በአደባባይ እንድቆም እግዚአብሔር በድብቅ ብዙ ነገር እያረገ ያቆመኝ ሰው ነኝና እግዚአብሔር ሆይ ስምህ የተመሰገነ ይሁን ካላልኩ አደባባይ ላይ ስተት ነው የሚሆነውና እግዚአብሔር ሆይ አመሰግናለሁ ማለት ፈልጋለሁ። ከዛ በቃ እንደዚህ አሁን ዝም ብላችሁ ስታዩት የሆነ በቃ ተፍተፍ ምናምን ስል ከጀርባ ያለ ነገር ማለት ምናምን አትሉም? ቤተሰብ አለኝ ከጀርባና እናቴን ወንድሞቼን እህቴን እዚህ ውስጥ አሉ ሁሉምና ወዳችኋለሁ አመሰግናችኋለሁ እናንተ ባትኖሩ ይሄ ነገር አይሆንም ነበር እና እናቴ እንደውም ከዚህ በፊት ነግሬያችሁ ከሆነ አላቅም ስጽፍና ኢትዮጵያ ምናምን ሻይ ታመጣልኛለች ቡና ታመጣልኛለች ከዛ እምጽፈውን ነገር ግን ታውቂዋል ምንድነው መጽፈው ስለ እኔ እንጃ ብቻ ይጠቅምሃል ትለኛለች እና በቃ ብቻ ይጠቅምሃል ብላ ሰፖርት የምታረግ እናት ስላለች
እዚህ ጋር ላልቆም አልችልምና ከዛ ከእናቴ ደግሞ ማን ተረከበ ሚስትየው እና በሁለት እጇ ድንቡሽቡሽ ያለች አጭር ቆንጆ ሚስት አለችኝና እግዚአብሔር አንድ ላይ አድርጎን አሁን ኢትዮጵያ ነው ያለችው በሚዲያ ታያዋለች እና ከዛ ደግሞ የሆነች ምርጥዬ ልጅ ወልዳልኛለችና ጸሎት ይበልጣል የምትባል እና እግዚአብሔር ባለችበት ይባርካት እሷንም ከነሙሉ ቤተሰቧ በጣም ነው የታልካሜራው በጣም ነው ወድሽ በጣም ነው ማከብርሽ እና ትመችኛለሽ ተቀየልሽና ወንድማማቾቹ ኦሊቨር ራይት እና ዊልበር ራይት ኤርፕሌንን ከፈጠሩ በኋላ የቲኬቱን ነገር ለአዲስ ትራቨል አደራ ሰጥተው እንደሄዱ ያውቃሉ ትራቨል ጥርሳቸውን የነቀሉበት ነጭ ሽበት ያበቀሉበት ነው መስተንግዷቸው አጃኢብ በፍጥነታቸው ኤአይ ራሱ የቀናባቸው ናቸው ወደ የትኛውም ዓለም መሄድ ቢፈልጉ አዲስ ቱር ኤንድ ትራቨል ጋር ይደውሉ በደቂቃ ውስጥ ትኬቶ በስልኮ ይደርሶታል በ1888 ባድዋ ላይ የታየው ድል በ2018 አሜሪካ ሎስ አንጀለስ ላይ ተደገመ የጣሊያንን ምግብ በስሩ አድርጎ ኢትዮ ኪችን ሬስቶራንት ተከፈተ የኢትዮጵያ ባህል ሲፈልጉ እንደወጉ የጣሊያን ምግብም ይዘዙ ለሰርግ ለልደት ለምርቃት ቢሉ ለቀለበት የሚያረካ የኢትዮጵያ ቡና የሚያነቃቃ የጣሊያን ማኪያቷቸው ጉድ ነው በተከፈተ ማግስትም እስካሁን የት ነበራችሁ ተብለውም ተወቅሰውበታል ጥፍጥናና ጥራት ኢትዮ ኪችን ሬስቶራንት